የመጀመሪያ ነው የመጣውና በዘፈን ነው ማቃት እናትዋ ጎንደር ሲባል እናትዋ ጎንደር የጀግኖች ሀገር፣ የአፄ ቴዎድሮስ ሀገር፣ የፋሲል ሀገር፣ የሊቃውንት መፍለቂያ እንዲሁም ደግሞ የክልላችን መሪ የሆነች ከተማ ነችና የኢትዮጵያ ምሰሶዋን ሳይሆን ጎንደር አላት ይመጣል። እስኪ ለጎንደር ከተማ እንደው በሞራል የታሪክ ምሁራን ታሪኳን በጣት በሚቆጠር የነጭ ወረቀት ገጽ ላይ ጽፈው ጨረስን ብለው ሲያበቁ አባይን በማንኪያ ትሆንባቸዋለች እና ሊቃውንት ደግሞ ስለ ጎንደር ተቀኘን አወቅናት እስከ አድማስ ድረስ ቅኔ ተቀኘንላት ብለው እስከ አርያም ድረስ ዘለቅነ ሲሉ አቻዋን ሰማያዊት ኢየሩሳሌም ተክታ እንደገና ስራ ትሆንባቸዋለች እና ሁሌም አዲስ ሁሌም አበባ የሆነች ከተማ አለቻችሁ። እንኳን ደስ አላችሁ። እንግዲህ አዳሪን በማደሩ መጥራት የቋንቋ ጥበብ ነው። እንደምታውቁት ጎንደር ከተማን ከሀገር አልፋ ለዓለም አቀፍ ደረጃ እንድትደርስ ትኩረት እንድትስብ ያደረጋት ተራራው ሸንተረሩ ወይም ራስ ደጀን ወይም ሌሎቹ አይደሉም። እንደምታውቁት ተፈጥሮ የሚያደንቅ ቢኖርም ግን በውስጧ ያለ ሲቪል ሰርቫንት ወይም ደግሞ አገልግሎት የሚሰጠው አካልና ተገልጋዩ አካል ነውና እንዲሁም ጎንደር ከተማ እንደዚህ በዓለም አቀፍ ደረጃ ታዋቂ እንድትሆን እንደምታደርጉ ለእናንተ ምንሆኑ በራሳችሁ ስም ሞራል ስጡና ከዚህ በመቀጠል የማዕከላዊ ጎንደር ዞን በእውነቱ እኛ ሲስተም ዴቨሎፕ ነው እናደርግ ግን እዚህ ቲም ወርክ አት ሶሉሽን ገብተን ተቀላቅለን ስራ ከጀመርን በላይ ሲስተም ዴቨሎፕ አድርገን ከሚከፈለን ገንዘብ በላይ በየቦታው ይህን የምናገኘው ሰው ምን ያክል ፍቅር ያለው ሰው ነው እና እሱ አለ በጣም ደስ የሚል ማለት ነው። ሰውን መውደድ በየከተማው እንሄዳለን። በሴላይ ስንሄድ እንዲሁም ከእናንተ ስናገኛቸው ባለሙያዎቹንም ሁሎችንም ማለት ነው እና ለዚህ ለማዕከላዊ ጎንደር ዞን በጣም የገረመኝ አንድ ነገር አለ። ሲስተማችን እየሰራን ሪፖርት ይመጣልናል። የእኛን ሲስተም አሁን መጨረሻ ላይ እየሰራ ነው ያለው ሲስተም አሁን ያያችሁት የከተማና መሰረተ ልማት ሲስተም ነው እና የሚመጡልን ሪፖርቶች አሉ። የትኞች ከተማ እንደገቡ ሲስተም መጠቀም እንደጀመሩ የሚያሳይ ማለት ነው እና ይህንን ስንሰማ ማዕከላዊ ጎንደር ማን እንደመጣ ማናገር ግን እዚሁ ብቻ ሲስተሙን ሳያዩ ኖርማሊ ሲስተም ተብሎ ለእነሱ አገልግሎት የሚሰጥ ስራ ነው ብሎ ስላመኑበት ሲስተሙን እንኳን በአይናችን ለሌሎቹ ዞኖችና ወረዳዎች ሳናሳያቸው ወደ ስራ ገብቶ ጨርሰዋል ማለት ነው እና አንዴ በሞራል ማዕከላዊ ጎንደር ሲያመስሉ በጣም ናመሰጡ። ያው ዛሬ አንተን እንግዲህ ለእናንተ ለኃላፊዎቻችሁ እናሳያቸዋለን ማለት ነው። እውነትም ባለ እውነት ነው ሳያዩ የሚያምኑ የሚለው ተብሎ እሺ። ከዚህ በመቀጠል ዩኤል ካሳሁን እባላለሁ። የቲም ወርክ አት ሶሉሽን ቲኤንሲ የሶፍትዌር ካምፓኒ የሶፍትዌር ኢንጂነር እና የባክኤንድ ዴቨሎፐር ነኝ ማለት ነው። ስለዚህ በድርጅታችን ከሚሰሩ ሲስተሞች ዛሬ በዋናነት ይዘንላችሁ የመጣ ነው የከተማና መሰረተ ልማት ሲስተም ነው ማለት ነው። እንግዲህ የከተማና መሰረተ ልማት ሲባል እንደምታውቁት በጣም ሰፊ ነው። ብዙ አገልግሎቶች የሚፈጸሙበት ነው። ጥቅል ስም ነው። አሁን የከተማና መሰረተ ልማት ሲስተም ሲባል ጥቅል ስም ነው። እዚህ ጋር ፎከስ አድርገን የምናሳያቸው የመሬት አገልግሎት አሰጣጡን ነው ማለት ነው። በዛ ትረዱናላችሁ። የቲም ወርክ አት ሶሉሽን አጠቃላይ አሰራሮቹን ባጭር ልንገራችሁ። በድርጅታችን ይቺ ብቻ አይደለችም ሲስተም። በድርጅታችን ስም ያሉ የተሰሩ በመሰራት ላይ ያሉና ለወደፊት የሚሰሩ ሲስተሞች አሉ ማለት ነው። ያ ማለት ሲስተም ምንድነው ሲባል ምንም በማያሻማ መልኩ በጀነራል ሲነገር የአገልግሎት አሰጣጥ አሰራር ማለት ነው። ሲስተም በቴክኖሎጂ ቋንቋ ስናመጣው ግን በምድር ላይ በማኑዋል የምናከናውነው ወይም ደግሞ በእጃችን ሊሆን ይችላል፣ በእግራችን ይሄን እንደዚህ በእንቅስቃሴ ሊሆን ይችላል። እነዚህ ነገሮችን በተቀላጠፈ ኢንተርኔትን በመጠቀም በተቀላጠፈ መልኩ አገልግሎትን መስጠት
ይሆናል ማለት ነው። በቴክኖሎጂ ቋንቋ ሲስተም ምንድን ነው የሚለው ስናመጣው ማለት ነው። ስለዚህ ቲምወርክ አይቲ ሶሉሽን ቅድም በስራ አስኪያጁ አቶ ሙሴ እንደተነገራችሁ የሰራችሁ በርካታ ሲስተሞች አሉ። አሁን እየተሰሩ ነው፣ ዴቨሎፐሮች ተቀጥረው ማለት ነው። የተሰሩት ሲስተሞች መካከል ቅድም እንደነገራችሁ የመምህራን የመርሱ ሲስተም አለ። ከዛ ደግሞ የሲቪል ሰርቪስ አለ፣ የዲጂታል ላይብራሪ አለ፣ የፋይናንስ ሲስተም አለ። እነዚህ ነገሮቹ ሲስተሞቹ ምንድነው በሀገራችን ብሎ በአፍሪካ ብሎ ደግሞ በዓለም ላይ ያሉትን ችግሮችን ይቀርፋል። አሰራር መመሪያ አለ፣ በክልል በሀገር ደረጃ የሚወጣ ማለት ነው። በየክልሎቹ እየተሰራጨ ይመጣል። እኛ የኛውን ሲስተም የሰራ ነው ያኛውን መመሪያ ብቻ በመከተል ነው። ሲስተም ስንል አንዳንድ ጊዜ ምን ያስባሉ መሰላችሁ? ትንሽ ከቴክኖሎጂ ራቅ ያሉ ማህበረሰቦቹ ሲስተም ሲባል የሆነ የእኛን ስራ ተክቶ እኛን ከስራ የሚያስወጣ ብሎ የሚያስቡ አሉ። እንደዛ አይደለም ሲስተም። እነሱ የሚሰሩትን በጣም የሚቸገሩበትን የአገልግሎት አሰጣጣቸውን ማቀላጠፍ ነው። በቃ ሲስተም ሌላ ምንም ትርጉም የለው። እንዲሁም አርቲፊሻል ኢንቴሊጀንስ ሲባል ሰማላቸው። ልክ አርቲፊሻል ኢንቴሊጀንስ አሁን እንደምታስቡት ይህኛውን ማሳያቸውን ሲስተም በአንድ ቀን አይደለም በአንድ ሰዓት ውስጥ ሰርቶ መጨረስ ይችላል። ኤአይ ማለት ነው። ግን እንደዚያ ስላቸው ኤአይ ራሱ አስቦ ኤአይ ራሱ ትጎዳል ብሎ ኤአይ ችግሩን ሰምቶ አይደለም የሚሰራው። ችግሬ ይሄ ነው ይፍታልኝ ስንለው ያኛውን ነገር ሰርቶ ያሳያል። ያ ማለት እኛ የምንሰራውን ነገር አቀላጠፈለን እንጂ እሱ እኛን ተክቶ ይሰራል ማለት አይደለም። ያ ማለት የሰው ልጅ ማሰብ ይችላል። እሱ ግን የሚያስበው የሰው ልጅ የሰጠውን እንዲያስብ የጠየቀው ነው ማለት ነው። ለምሳሌ ስሜ አበበ ነው፣ ከዚህ በኋላ ስትጠራኝ አበበ በለኝ ካልሆኑ እንጂ ስሜ ማን ነው ብትለኝ ስም ላይ አያውቅም ማለት ነው። እንደዚህ ነው ማሰብ ያለባቸው። እና አርቲፊሻል ኢንተለጀንስ ዓለምን አይደለም ሶፍትዌር ዴቨሎፕመንትን ዓለምን ይቆጣጠራል እና በቃ የሰው ልጅ ስራ አይኖረውም ተብሎ ይታሰባል። እንደዛ አይደለም። እንዲሁም አይናላቲክ ሰርታቸው ከሆነ የቅጥር ሁኔታን ይቀንሳል ተብሎ የሆነ ጊዜ እንደዚሁ በኤአይ አናላይሲስ ዳታ ተሰርቶ ተሞክሮ ነበር። ግን ያልሆነ ማለት ነው በ40% ነው እንደገና ሰው ተፈላጊነቱ እየመጣ። ምክንያቱም ያኔ ያልደፈርናቸውን ችግሮች በቀላሉ መስራት እንድንችል ስናል እነዛን ችግሮችን የምንፈታበት